አንድ ድመት ከቤታችን ዕቃ ሲወስድ የምናይ ከሆነ ይህ የሆነ ነገር መሰረቅን ያመለክታል። ነገር ግን በህልማችን ድመትን የምንገል ከሆነ ይህ እጅግ በጣም መልካም የሆነ ምልክት ነው። ሌባን ማጋለጥ ወይም ደግሞ ከሌባ መትረፍን ያመለክታል። ስለ ድመት የህልም ፍቺ ያልካልኳችሁ፣ አሁን ደግሞ ወደ መፍትሄው እንሂድ። መጥፎ የሆነ ህልም ስናይ በፍጹም መጨነቅም ሆነ ማሰብ የለብንም። ነብዩ ሰለላሁ ዐለይሂ ወሰለም መጥፎ የሆነ ህልም ስናይ እነዚህን ነገሮች ካደረግን የህልሙ ክፋት እንደማይጎዳ ነግረውናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ያላህ ሰላምና ዝነት በእናንተ ላይ ይሁን። በዛሬው ፕሮግራማችን የምናየው በህልማችን ድመትን ማየት ስለሚለው ይሆናል። አብራችሁን ቆዩ። በታላቁ የህልም ፍች በመሐመድ ኢብኑ ሲሪን ረሂመሁላህ የህልም ፍች መሰረት እንግዲህ በህልማችን ድመትን ማየት ከቅርብ ሰው የሆነ አታላይና ተንኮለኛ እንዲሁም ደግሞ ሌባ የሆነ ሰውን ያመለክታል። በህልማችን ድመት ወደ ቤት ስትገባ የምናይ ከሆነ አታላይ የሆነ ወይም ደግሞ ሌባ የሆነ ሰው ወደ ህይወታችን እየቀረበ መሆኑን ሊያመለክት ይችላል። እንዲሁም ደግሞ በህልማችን አንድ ድመት ከቤታችን ዕቃ ሲወስድ የምናይ ከሆነ ይህ የሆነ ነገር መሰረቅን ያመለክታል። ነገር ግን በህልማችን ድመትን የምንገል ከሆነ ይህ እጅግ በጣም መልካም የሆነ ምልክት ነው። ሌባን ማጋለጥ ወይም ደግሞ ከሌባ መትረፍ ያመለክታል። እንዲሁም ደግሞ አንድ ሰው በህልሙ የድመት ስጋን ሲበላ የሚያይ ከሆነ ይህ መጥፎ ነገርን መማርን እንዲሁም ደግሞ የሐራም ገንዘብን ወይም ደግሞ የተሰረቀ ገንዘብን መብላትን ያመለክታል። እንዲሁም ደግሞ በህልማችን ጥቁር ድመትን የምናይ ከሆነ ይህ ደግሞ እጅግ በጣም ክፉ የሆነ ወይም ደግሞ ቃሉን የማይጠብቅ ከሃዲ ሰውን ያመለክታል። በህልማችን ነጭ ድመትን የምናይ ከሆነ ከጥቁሩ ድመት ጉዳቱ ቀለል ያለ ሆኖ ከላይ ወዳጅ መስሎ ከውስጥ የሚጎዳ አስመሳይ ሰውን ያመለክታል። ነገር ግን ጉዳቱ ቀለል ያለ ነው ማለት ነው። አንድ ሰው በህልሙ ድመት ሲነክሰው የሚያይ ከሆነ እንደ ሰውየው ሁኔታ ህመምን ሊያመለክት ይችላል። በህልማችን ወንድ ድመትን የምናይ ከሆነ አታላይ ወይም ደግሞ ሌባን ያመለክታል። እንዲሁም ሴት ድመትን የምናይ ከሆነ አታላይ የሆነች ሴትን ያመለክታል። ነገር ግን አንዳንዴ ድመት ቤት ውስጥ ጠጥ ብላ ተቀምጣ በሰላማዊ መንገድ ካየን ደስታን ሊያመለክት ይችላል። ነገር ግን ድመቷ የምትናከስ ከሆነ አልፎ አልፎ ሌባንና ህመምን ሊያመለክት ይችላል። ስለ ድመት የህልም ፍቺ ያልካልኳችሁ፣ አሁን ደግሞ ወደ መፍትሄው እንሂድ። መጥፎ የሆነ ህልም ስናይ በፍጹም መጨነቅም ሆነ ማሰብ የለብንም። ነብዩ ሰለላሁ ዐለይሂ ወሰለም መጥፎ የሆነ ህልም ስናይ እነዚህን ነገሮች ካደረግን የህልሙ ክፋት እንደማይጎዳ ነግረውናል። አንደኛውና የመጀመሪያው ቀለል አድርገን በግራ ጎናችን 3 ጊዜ መተንፈስ፣ ሁለተኛው ደግሞ አውዙ ቢላሂ ሚነሽ ሸይጧን ረጂም በማለት ከተረገመው ሰይጣን በአላህ መጠበቅ፣ ሶስተኛው ደግሞ ተነስተን 2 ረካ ሶላት መስገድ፣ አራተኛና ዋናው ደግሞ ይህንን ያየነውን ክፉን ለማንም ሰው አለመናገር። ይህንን ካደረግን በአላህ ፈቃድ የህልሙ ክፋት እኛን ሊጎዳን አይችልም። የህልም ፍች እንደ ሰውየው አላሚና እንደ ሰውየው የግል ሁኔታ ይለያያል። ፍጹም እውቀት ያለው አላህ ብቻ ነው። የነገን የሚያውቀው እሱ ብቻ ነው። የህልም ፍች አንዳንድ እንደ ሰዎቹ ሊለያይ ይችላል። እውነተኛ የሆነ ሰው እውነተኛን ህልም እንጂ አያይም፣ ውሸታም የሆነ ሰው ውሸት የሆነ ህልም እንጂ አያይም ብለዋል የአላህ መልእክተኛ። ስለዚህ እንደ ህይወታችንና እንደ ያለን ኢማን ጥንካሬ የህልም ፍቻችንም ይለያያል። ለዛሬ ያዝኩላችሁ ፕሮግራም ይሄን ይመስል ነበር። አላህ ከመጥፎ ነገር ሁሉ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።